ማህሌት ገብረ ጊዮርጊስ የተወለደችውም ያደገችውም ትግራይ ክልል መቀሌ ከተማ ነው። እስከ 10ኛ ክፍል እዚያ ተምራለች። በ1997 በቀጥታ አዲስ አበባ መጥታ እዚሁ ቀረች። በአንድ ወቅት ኃይሌዮ የሚለውን ዜማዋን በቴሌቪዥን ለማስቀረጽ እንደመጣች ነበር እዚሁ የቀረችው። ከዚያም በወቅቱ ስመገናና በነበረው ሜጋ ቲያትር መስራት ጀመረች። መስፈን ከልጅነቷ ጀምሮ በጣም የምትወደው ነገር ነው። ነገር ግን በትምህርት ቤት ሆነ በምትኖርበት አካባቢ አይናፋር ነበረች። ብዙዎች አሁን በቴሌቪዥን እሷን ሲመለከቱ ያንን አይናፋርነቷን እያስታወሱ ይገረማሉ። አይናፋርነቷ የተወገደው እንዲህ ነው። አንድ ጌታቸው ብርሃኑ የሚባል የሰፈሯ ልጅ አካባቢያቸው ላይ የሙዚቃ ክበብ ያቋቁማል። ሙዚቀኛ የመሆን ፍላጎት እንደነበራት በጣም ሆኖ ያውቅ ስለነበር እንዲያስገባት ጠየቀችው። ፈተና አለው፣ እሱን ካለፍሽ ትገቢያለሽ፣ ካላለፍሽ ግን ማይክ መጨበጥ የማይታሰብ ነው አላት። ፈተናው ድምፅና ውዝዋዜ ነበር። የንግሥት ኃይለመን ምጽሐ ንገዛ የሚለውን ነበር ለመጀመሪያ ጊዜ በዛ መድረክ ላይ የተጫወተችው። በጣም ጥሩ ነበረ። ከዛን ጊዜ ጀምሮ ማይኩን በእጇ ማስገባት ጀመረች። ከሜጋ ጋር የነበራት ውል ካሴት ለመስራት ነበር። ውሉን ከጨረሰች በኋላ ከሜጋ ውጪ በየናይት ክለቡ ሙዚቃዋን ማቅረብ ጀመረች። ቦሌ መድኃኔ ዓለም ጸጋ ዛብ ከሚባል የሙዚቃ ባለሙያ ጋር አብራ መስራት ጀመረች። እንደውም ናይት ክለቡን በጋራ ነበር የከፈቱት። ለመጀመሪያ ጊዜ ናይት ክለብም የሰራችው እዛ ነው። መጀመሪያ ላይ ትንሽ ፍርሃት ቢጤ ነበረባት። በሂደት ግን ከአድማጭ ጋር ፊት ለፊት መገናኘቱን እየተላመደችው ሄደች። በልጅነቷ በፍጹም የማትረሳውና በሙዚቃ ፍላጎቷ ላይ ትልቅ አሻራውን የጣለው የአሸንዳ ባህል ነው። በዛን ጊዜ በሰፈሯ በዚህ በዓል ላይ በመዝፈን የታወቀች ነበር። በሕይወት የሌለች አንድ ዘመዷ በጠዋት እየመጣች እስቲ ዘፈኝልኝ እያለች ከእንቅልፏ ተቀሰቀሳት እንደነበር ታስታውሳለች። አሸንዳ በሕይወቷ ትልቁ ትዝታዋ ነው። ብዙ ጊዜ በልጅነቷ አርያ የሆነቻትን ሙዚቀኛ ተናግራ አትጠግብም። በሙዚቃ አርያ የሆነቻት ንግሥት ኃይለመን ናት። ከልጅነቷ ጀምሮ የእሷን ሥራዎች በክበባትም ሆነ በሚገኘው አጋጣሚ ሁሉ ትጫወት ነበር። ወሲነ የተሰኘው ዜማዋ ከወጣ በኋላ በሕዝብ ዘንድ በጣም ተወዳጅ እየሆነች ሄደች። በቴሌቪዥን በሬዲዮም ማስታወቂያዎቹ ተለቀቁ። ያኔ የሙዚቃ አድማጩ ካሴትና ሲዲውን በመግዛት ተረባረበበት። ኃይሌዮ ከሕዝብ ያስተዋወቃት ዜማው ነው። በ1997 ዓ.ም ነበር የተለቀቀው። በዛ ወቅት ይህ ሙዚቃ ይህን ያህል ታዋቂ ይሆናል ብሎ የገመት አልነበረም። ራሷን ማህሌት ብትሆን ይህንን አልገመተችም ነበረ። እንደዚህ ይሆናል ብዬ አልጠበቅኩም። ካሴቱን ለመስራት ትልቅ ሞራል የሆነኝ እሱ ሳይሆን አይቀርም ብላ ነበር። በዚህ ካሴት ላይ የባህታ ገብረሕይወትን ሥራ ሰርታ ነበረ። ከልጅነቴ ጀምሮ የባህታ ዘፈኖችን ወዳቸው ነበር የምትለው ማህሌት በተለይ ስቃይ ዘካአልዩ ለእኔ ልዩ መልእክት ነበረው። አሁን እኔ ሙዚቀኛ ስሆን እንደገና ለምን አልሰራውም አልኩና አቶ ዕቁብ አይበርሄን እንዲጠይቁልኝ ነገርኳቸው። ከዚያ የባህታ ምላሽ ጥሩ ሲሆን ካሴቴ ውስጥ አካተትኩት። በነገራችን ላይ ስቃይ ዘካልዩ ማለት ስቃይ ይቻላል፣ የፍቅር ስቃይ ግን አይቻልም እንደማለትም ነው የግጥሙ መልእክት። ነጠላ ዜማዋን ከለቀቀች በኋላ ካሴት ለመስራት 3 ዓመት መጠበቅ ነበረባት። የዚህ ደግሞ ምክንያቱ ትላለች ማህሌት
እኔ ሁልጊዜም ቢሆን በአንድ ነገር አምናለሁ፣ ወደ ሕዝብ የሚደርስ ሥራን በጥንቃቄ መስራት እንዳለብን። ያ ማለት ጥሩ ዜማና ግጥም እንዲሁም ጥሩ የሙዚቃ አቀናባሪ በማግኘት ራስን ሰውንም የሚያስደስት ሥራ ለመስራት አስፈላጊ ስለሆነ ነው ባይነች። በአንድ ወቅት ከትግርኛ ሙዚቃ ወጣ ብላ የኩናሜኛ ብሔረሰብ ዜማን ተጫውታ ነበረ። ይህ ዜማ በሁሉም ሙዚቃ አዝማች ዘንድ በጣም ተወዶላት ነበረ። ሥራውን ልትሠራ ስለቻለችበትም ሁኔታ መስከረም 2001 ዓ.ም ሮዝ ለተሰኘ መጽሔት በሰጠችው አስተያየት ሥራውን ልሠራ የቻልኩት አንድ ኪዳኔ የሚባል ሳክሲፎኒስትና የኩናማ ብሔረሰብ ሙዚቃ ተጫዋች ነበር። ሁልጊዜ እሱ የሚሠራቸው ኩናምኛ ዘፈኖች በጣም ደስ ይሉኛል። አንድ ቀን ታዲያ ኩናምኛ መስፈን እንደምፈልግ ስነግረው ምንም ሳያንገራግር ግጥሙንም ዜማውንም ሰርቶ ሰጠኝ። ይኸው ይህ ለሕዝብ ጆሮ በቅቶ ጥሩ ምላሽ አግኝቷል ብላ ነበር። ስለ ኩናማ ብዙ አላውቅም፣ ነገር ግን በምዕራብ ትግራይ እንደሚገኝ አውቃለሁ። ቋንቋውን አልችልም። የግጥሙን ሐሳብ ንገሪኝ ካልከኝ ግን አንተን ካላየው ምግብ አይበላልኝም፣ ውሃም አይጠጣልኝም፣ በአጠቃላይ ያላንተ አይሆንልኝም እንደማለት ነው። መጀመሪያ ፍላጎቱ ስለነበረኝ ግጥሙን ለመያዝ አልተቸገርኩም። ኪዳኔ ሲዘፍን እኔም አብሬው እየዘፈንኩ ጉሮሬ ላይ ችግር ካለ አብረን እያስተካከልን ሠራ ነው። ኩናምኛ የዘፈንኩት ስለተመቸኝ ብቻ ነው፣ ስለወደድኩት። በሙዚቃዬ ስኬታማ ሆኛለሁ። መጀመሪያ ላይ እንኳን የለቀኩት ኃይለዮ የሚለው ነጠላ ዜማ በደንብ ነበር የተደመጠው። ይህን ስል ታዲያ ትግርኛ ቋንቋ የሚችሉት ብቻ አልነበሩም አድምጠው አድናቆትን የሰጡኝ። ቋንቋውን የማይረዱት እንኳን በሄድኩበት ቦታ በደስታ ነበር የሚቀበሉኝ። ስለዚህ ስኬት ለእኔ ከዚህ በላይ ያለ አይመስለኝም። ማህሌት በጣም በርካታ የትግርኛ ሙዚቃዎችን ለአድማጮቹ አቅርባለች። ኃይልዮ በተሰኘ ነጠላ ዜማ ከፍተኛ ዕውቅና ከማግኘቷ ባሻገር በ2000 ዓ.ም ወስኒ የተሰኘ ሙሉ አልበም ለሕዝብ አድርሳለች። ከዚያም በኋላ በተከታታይ የተለያዩ ሥራዎቿን ለአድማጮቹ አቅርባለች።